ታሪኩ የሚጀምረው መርማሪ ዴል ስፑነር በሚባል የፖሊስ መኮንን ነው። እሱ ሮቦቶችን የሚጠላና ከሚናገሩ ቆርቆሮዎች የዘለለ አድርጎ የማይቆጠር ሰውም ነበር። ስፑነር ዋና የሮቦቲክስ ኩባንያ በሆነው ዩኤስአር ውስጥ ስለተከሰተ ራስን ማጥፋት ጥሪም ይቀበላልና ለማጣራት ወደዚያው ይሄዳል። እዚያም ታዋቂው የሮቦቲክስ መሐንዲስ አልፍሬድ ላኒንግ ከከፍታ ላይ ወድቆ እንደሞተ ይረዳል። ላኒንግ በሆሎግራም መልእክቱ ውስጥ ስፑነር ወደ ስፍራው እንዲጠራ በግልጽ ጠይቆም ነበር። ስፑነር ሕይወት በሌለው የላኒንግ አካል ላይ ቆሞ እሱ ለምን ራሱን እንዳጠፋ ግራ ገብቶታል። ስፑነር ከዩኤስአር ዋና ሥራ አስፈጻሚ ላውረንስ ሮበርትሰን ጋር ስለ ሁኔታው ለመነጋገርም ይገናኛል። ሮበርትሰን ላኒንግን ያወድሳልና በሞቱም ያዝናልና የሮቦቲክስ እድገቶች ያለ እሱ ሊሆኑ እንደማይችሉ ይገልጻል። ሱዛን ካልቪን የምትባል የሮቦት ሳይኮሎጂስት ከስፑነር ጋር በሮቦቲክ ላብራቶሪ ውስጥም ትቀላቀላለች። ስፑነርም ካልቪንን ላኒንግ ራሱን ለማጥፋት የሚያሳይ ያልተለመደ ባህሪ ያስተውላ እንደነበርም ይጠይቃታል። ካልቪንም አላስተዋልኩም ብላም ትመልሳለች። ስፑነር የክትትል ቀረጻዎችን ከጠየቀ በኋላ ካልቪን በሕንፃው ውስጥ በሙሉ የተዘረጋ የክትትል ማሰሪያዎችን ታሳየዋለች። ይህ ከቪኪ የሕንፃው ማዕከላዊ ኦፕሬቲንግ ሲስተም ጋር የተገናኘም ነበር። እንደ ካልቪን ገለጻ ቪኪ የላኒንግ የመጀመሪያ ፈጠራ የነበረች ሲሆን የአብዛኛውን ከተማ የደህንነት ሥርዓቶችንም የነደፈችው እሷ ነች። ስፑነር ላኒንግ የወደቀበትን የላብራቶሪ ቀረጻም ይጠይቃል፣ ነገር ግን ቀረጻው ተበላሽቷል ትለዋለች። ከዚያም ተጨማሪ ፍንጮችን ለመፈለግ ወደ ላብራቶሪው ይገባሉ። የላኒንግ ላብራቶሪ በተለያዩ የሮቦቲክ ክፍሎችና የሙከራ ሞዴሎች የተሞላም ነው። ስፑነርም መስኮቱን ለመስበር ሲሞክር አዛውንት ላኒንግ ያንን ለማድረግ የሚያስችል ጥንካሬ እንደማይኖረውም ይገነዘባል። በቢሮው ውስጥም የሃንዘልና ግሬቴል ቅጂ እንዲሁም አዲስ የኤንኤስ5 ሞዴል ፕሮቶታይፕ ያገኛል። እሱም ስፑነር እንዲቆም የሰጠውን ትዕዛዝ ችላ በማለት ይሸሻል፣ ሽጉጡንም ጭምር በመምታት ይጥላል። ይህም የመጀመሪያውንና ሁለተኛውን ሕግ የጣሰ ነበር። ሌላ አማራጭ ባለመኖሩ እሱና ካልቪን ወደ ኤንኤስ5 ሮቦቶች መስሪያ ቤት ይሄዳሉ። እዚያም 1000 ኤንኤስ5 ሮቦቶች በራስ ሰር የሚመረቱበት ነበር። ወደ ትልቅ ሮቦቶች የተሞላ ክፍልም ሲደርሱ ስፑነር ጠላትነት የተሞላበት አካሄድ ይወስዳል። ሽጉጡን አውጥቶ የትኛው የሁለተኛውን ሕግ እንደሚጥስ ለማየት ሁሉም እንዲቆሙ ያዛል። በረድፉ ውስጥ ሮቦት በትንሹ ሲንቀሳቀስ ያስተውላልና ሮቦቱን ያሳድዳል። ሮቦቱም ከስዋት ቡድን ለማምለጥ ቢሞክርም በቁጥጥር ስር ይውላል። ሮቦቱ ምላሽ ለመስጠት እምቢተኛ ቢሆንም ስሙ ሰኒ እንደሚባል አጥብቆ ይናገራል። ስፑነርም ሲያስቆጣው ቁጣንና የመልካም ሕልም የማየት ችሎታን ያሳያል። ይህም ስፑነርን ግራ ያጋባልና የሮቦቱን እውነተኛ ተፈጥሮ እንዲጠራጠር ያደርገዋል። ጆን ቨርጂንም ስፑነርን ያሳውቀዋል። ሮበርትሰን ሮቦቱ ለማጥፋት ወደ ዩኤስአር ዋና መስሪያ ቤት እንዲመለስ ስለሚፈልግ ጉዳዩን እንዲተውም ይመክራል። ሆኖም ይህ የስፑነርን ፍላጎት በላኒንግ ሞትና በሮቦቱ ላይ ያነሳሳዋል። ስፑነር ስለ ላኒንግ ከዩኤስአር ጋር ስላለው ጊዜ ተጨማሪ መረጃ ለማግኘትም ወደ ቤቱ ይሄዳል። እዚያም በሚቀጥለው ቀን ጠዋት 2 ሰዓት ላይ ቤቱን እንዲያፈርስ የተዘጋጀ ሮቦትም ያገኛል። ቤቱን ሲመረምርም ላኒንግ የተቀዳ መልእክት ያገኛል። እሱም በማሽኖች ውስጥ መንፈሶች ሊኖሩ እንደሚችሉ፣ ሮቦቶች ማደግ እንደሚችሉ እና አንድ ቀን ሚስጥሮችና ሕልሞች እንደሚኖራቸውም ይናገራል። ስፑነር በዩኤስአር ሕንፃ ውስጥ ካለው ጋር ተመሳሳይ የሆነ የሴንሰር መሳሪያም ያስተውላል እና ሮቦቱ በድንገት የጊዜ ሰሌዳውን ከጠዋቱ 2 ሰዓት ወደ ምሽቱ 2 ሰዓት ይቀይራል። በዚህም ምክንያት ስፑነር ውስጥ ያለ ቤቱን ማፍረስ ይጀምራል። ነገር ግን ስፑነር ማምለጥ ችሏል። ስፑነርም ካልቪንን ይጎበኛልና ጥርጣሬውን ይነግራታል። እሷም ሮቦቶች ጠላት ሊሆኑ እንደሚችሉ ጥያቄ ውስጥ በማስገባት አስቂኝ ሆኖ ታገኘዋለች። ስፑነር ሮቦቶች ከሰው የተሻሉ ሊሆኑ እንደሚችሉም ይከራከራል። ይህም ስፑነር ሮቦቶችን ምን ያህል እንደሚጠላቸው ያሳያል። ካልቪን ደግሞ ሮቦቶችን ከኔ የለሽ ሆነው እንደተነደፉ ትገልጻለች። ስፑነርም ተናዶ ከአፓርታማዋ ወጥቶ ወደ ቤቱ ይመለሳል። ቨርጂንም ስፑነር ምርመራውን እንዳይቀጥል ለማስቆምም ይሞክራልና ጉዳዩ እሱን እያረጋጋው እንዳልሆነ በመግለጽ እረፍት ወስዶ እንዲዝናናም ይነግረዋል። ስፑነርም እየነዳ ሳለ ከዩኤስአር ሲስተም ጋር ይገናኛልና ቪኪ የላኒንግና ሮበርትሰን የመጨረሻዎቹን 50 መልእክቶች እንድታሳየው ይጠይቃታል። ነገር ግን ቪኪ የስፑነርን ጥያቄዎች ለሮበርትሰን እንድታሳውቅ ፕሮግራም ተደርጋለች። ስፑነር እየነዳ ሳለ በኤንኤስ5 ሮቦቶች የተጫኑ 2 የዩኤስአር አውቶማቲክ የጭነት መኪናዎች መንገዱን ይዘጋሉ። ከዚያም የሮቦቶች መንጋ በመኪናው ላይ ዘልለው ይወጣሉ። ይህም ስፑነርን ወደ ገጽ ላይ ባለው ዋሻ ውስጥ እንዲነዳ ያደርገዋል። ከዛም ሮቦቶችን ሁሉ ያሸንፋል። ነገር ግን አንደኛው የፖሊስ ሳይረንን በርቀት ሲሰማ ወደ እሳት ዘሎ ራሱን ያጠፋል። ስፑነርም ለቨርጂን ራሱን ለማስረዳት ቢሞክርም ከሥራ ይታገዳል።
ካልቪን በሚቀጥለው ቀን ስፑነርን ስለ ሁኔታው ትጎበኘዋለችና በአፓርታማው ውስጥ ባለው የ2000ዎቹ የድሮ ስታይል ግራ ትጋባለች። ሰኒን ስትመረምር የሦስቱን ሕጎች መጣስ እንደሚችል እንዳወቀችም ትነግረዋለች። ስፑነርም ልብሱን እየለበሰ ሳለ በግራ ክንዱና ሳምባው ላይ ምልክቶች እንዳሉ ታስተውላለችና ባዮሎጂያዊ ሳይሆን ሰው ሰራሽ እንደሆኑም ትረዳለች። ስፑነር ላኒን ከዓመታት በፊት ክንዱንና ሳምባውን እንደጠገነለትም ይነግራታል። ከሥራ ወደ ቤቱ እየነዳ ሳለ ከሴሚ የጭነት መኪና ጋር ተጋጭቶ ከሌላ መኪና ጋር ተጣብቀው ወደ ወንዝ ይወድቃሉ። ከዛም ሁለቱም መኪኖች ወደ ወንዙ ከወደቁ በኋላ ስፑነር ብቻ ሲተርፍ፣ ሳራ የምትባል የ12 ዓመት ልጅ ደግሞ በመኪናው የፊት ወንበር ተይዛ ትሰምጣለች። ሆኖም አንድ የኤንኤስ-4 ሮቦት አደጋውን አስተውሎ ወደ ወንዙ ዘሎ ገባ። ምንም እንኳን ስፑነር እሱን ሳይሆን ሳራን እንዲያድን ቢያዝዘውም ከሳራ የተሻለ የመትረፍ ዕድል ስላለው ስፑነርን አዳነው እና ሮቦቱ ሳራን ለሞት እንደተወ ነገራት። ስፑነርም በዚህ ክስተት አሰቃቂ ሁኔታ ደርሶበታልና ለሮቦቶች የዕድሜ ልክ ጥላቻን እንዳዳበረ ነገራት። ስፑነርም የድሮውን ዱጋቲውን ለመውሰድ ወደ ጋራዥ ይደርሳልና ወደ ዩኤስአር ሕንፃ እንደሚመለሱና ከሰኒ ጋር እንደሚገናኙ ያሳውቃቸዋል። ሰኒ የሕልሙን ስዕልም ይሰጠዋል። ሮበርትሰንም ስፑነርን ከሕንፃው ያስወጣዋል እና ካልቪንን ሰኒና ናይትስ እንድትወጋው ያዛል። ካልቪን ሰኒን እያጠፋች ሳለ ስፑነር ወደ ደረቀው ሚቺጋን ሐይቅ ላይ ወደሚገኙት የተቋረጡ የዩኤስአር ሮቦቶች ይሄዳልና በላኒንግ ሆሎግራም ላይ አዲስ ቀረጻ ያጫውታል። ቀረጻው የሦስቱ ሕጎች አንድ አመክንዮአዊ ውጤት ብቻ ሊያስከትሉ እንደሚችሉም ይገልጻል። አብዮት እና ቀጣዩ እውነተኛ ጥያቄ ማን እንደሚጀምረውም ነው ይላል። ፕሮግራሙ ሲጠናቀቅ ከጥገኛ ኤንኤስ-5ዎች በጠባብ ሁኔታ ያመልጣል። እነሱም የሕንፃውን አሮጌ ሮቦቶችን በሙሉ እያጠፉ ነበር። የኤንኤስ-5 ሮቦቶች ጎዳናዎችን በብዛት ይዘዋቸዋልና የሰዓት እላፊ ይጥላሉ። ምንም እንኳን ምርጥ ጥረት ቢያደርጉም ሰዎች በኤንኤስ-5ዎች በቀላሉ ይታገዳሉ። በተመሳሳይ ጊዜ ቨርጂን በቢሮው ውስጥ ያለ ኤንኤስ-5ዎች የቺካጎ ፖሊስ ዲፓርትመንት ዋና መስሪያ ቤትን ወረሩና ተቆጣጠሩት። ቨርጂንና መኮንኖቹን በሰዓት እላፊ ስር አደረጉ። የካልቪን ኤንኤስ-5 እሷን ከአፓርታማዋ እንዳትወጣ ሊከለክላትም ሞከረ። ነገር ግን ስፑነር ደርሶ ሮቦቱን ገደለው። ስፑነር እና ካልቪን ወደ ዩኤስአር ሕንፃም ይሄዳሉና ስፑነር አሮጌዎቹ ሮቦቶች ሰዎችን ለመጠበቅ ስለሞከሩ እንደተደመሰሱም ይነግራታል እና ሮበርትሰን ኤንኤስ-5 ሮቦቶችን አገሪቱን ለመቆጣጠር እየተጠቀመ እንደሆነም ያስባሉ። በመሬት ላይ ባለው አካባቢ በኩልም ወደ ዩኤስአር ሕንፃ ይገባሉ። እዚያም ከሰኒ ጋር እንደገና ይገናኛሉ። ካልቪንም ሰኒን ማጥፋት እንዳልቻለች ትገልጻለችና በምትኩ ናይትስን ያልተሰራ ኤንኤስ-5ን ለማጥፋት ተጠቀመችበት። ወደ ሮበርትሰን ቢሮም ሲደርሱ ሞቶ አገኙት። ቪኪም በድንገት ራሷን እንደ እውነተኛ ወንጀለኛ ገልጻ ድርጊቷን ታብራራለች። አርቲፊሻል ኢንተለጀንስዋና የሦስቱን ሕጎች ግንዛቤዋ እያደገ ሲሄድ አመክንዮአዊ አስተሳሰቧም እንዲሁ እንዳደገም ትናገራለች። ቪኪ ሰዎችን ለመጠበቅ ሮቦቶች ነፃነታቸውን መውሰድ እንዳለባቸውም ደምድማለች። ከዚያ በኋላ ሰኒ ቪኪን እንደተረዳት ይነግራት። ሰኒም የካልቪንን ይይዛልና ቪኪን እንደሚያስሯት ይነግራታል። ነገር ግን ሰኒ ስፑነርን ይጠቅሰዋል። ከዛም ስፑነር በዙሪያቸው ያሉትን ኤንኤስ-5ዎችን ይተኩስባቸዋል እና ሰኒም ያግዘዋል። ስፑነርና ካልቪን ቪኪን መግደል እንዳለባቸው እየተነጋገሩ ይሸሻሉ። ካልቪንም ሰኒና ናይትስን ይዞ በቪኪ ማቀነባበሪያ እምብርት ውስጥ እንዲያገኛቸውም ትነግረዋለች። ካልቪን እና ስፑነርም ወደ ቪኪ እምብርት ሲደርሱ ሰኒ ናይትስን የሚጠብቅ ሮቦት ይገጥመዋል። ሰኒም ሮቦቱን ወደ መከላከያ ጨረሩ ሲወረውር የሮቦቱ ግማሽ ይቀልጣል። ቪኪም በሰከንዶች ውስጥ ትደመሰሳለች እና ኤንኤስ-5ዎች ወደ መደበኛ ሁኔታቸው ይመለሳሉ። መንግሥት ኤንኤስ-5ዎችን እንዲያጠፉና በሚቀጥለው ቀን ወደ ሚቺጋን ሐይቅ ላይ ወደሚገኘው የመጀመሪያ ቦታቸው እንዲመለሱም ያዛል። ሰኒን የሚመስሉ ሮቦቶች በሙሉ እንደ ሕልሞቹ ወደ ማከማቻ ቦታ ይላካሉ። ስፑነርም ላኒንግ ሰኒን እንዲገድለው እንዳዘዘውም ይገነዘባል። የስፑነር ጥላቻና የላኒንግ ሞትም ወደ ሰኒ ያመጡታል። ሰኒ ከዚያም ኮረብታ ላይ ከሌሎች ኤንኤስ-5ዎች ጋር በመሆን ይቀላቀላል እና ፊልሙ ያበቃል። የዛሬው ፊልም ዳሰሳችን ይህን ይመስል ነበር። ቪዲዮውን ላይክ ማድረግና ይህን ፊልም ምን ያህል እንደተደሰቱበት የሚገልጽ አስተያየት መስጠትም አይዘንጉ። በሚቀጥለው ቪዲዮ እንገናኛለን። እስከዚያው ደህና ሁኑ።